ባቢ እማሚ ብሩህን አቆየኸው እያለች ነው። ዛሬ ወይም ነገ ይገባልሻል በያት። ይሄ ደግሞ የማን መኪና ነው? የቦስ ነው። ቀይረው እንዴ? አረ ደግሞት ነው። ለዛ ነው ደሞዛችን የዘገየው። ዛሬ ይገባል ብለዋል። አለቃ ቆንጆ መኪና ነው የገዛው። ለምንድን ነው የሚጎራው? ለሰራተኛ ፊት መስጠት አያስፈልግም ሲባል አልሰማህም? እኛ የቤት ሰራተኞች አይደለም የተማርን ሰዎች ነን። ወንበሩ ይለያይ እንጂ እኛም እንደነሱ ተቀጣሪዎች ነን። ሁለታችንም ከበላያችን አዛዥ አለን። ዲግሪ ስላለን ባንሰራም ይከፍለናል። ካልተመቸኝ ለቅቄ ሌላ መስራት እችላለሁ። ጉልቻ ብቄ አየር ወጣ አያጣፍጥም ሲባል አልሰማህም? ዝም ብለህ አንገትህን ደፍተህ ስራ አንስራ። ከዚህ ወጥተህ ሌላ ቦታ መግባት ቆንጆ ደሞዝተኛ ካላደረገ ምን ያደክማል? ሰዎችን ቀጥረ ማሰራት ማትችልበት ደረጃ ላይ ከሆንክ ሁሌም ቀጥረኛ ነህ። አንድ ሰው ሀብታም ሲሆን ብዙ ሰው ደሃ ይሆናል። ደሞዝ ገባ። በዚህ ወር ብዙ ተበደርክ እንዴ? ኦፍ ለካሱም አለ። ስንት ይተርፋል አንተ? ከ9000 ላይ ለክራይ 4500፣ ለአስቤዛ 2800፣ ሱቅ ዕዳ 900፣ ለልጄ ተቆራጭ 1500። ሌላውን እንዴት እንደማልፈው አላውቅም። 800 ዕዳ አለብህ። ከቀጣዩ ደሞዝ መበደር ጀምሬያለሁ። እና ወሩ እንዴት ነው የሚጨርሰው? እኛ እንደዚህ ነን። አንድ ሙያ ለመምረጥ 12 ዓመት መፍጀት ይጠበቅብናል። አንድ ቀን እንዲከፈለን ከ16 ዓመት በላይ እንፈጃለን። እኛ ዳዎች ነን። በሰጡን እንጂ በመረጥነው አንኖርም። አስፈላጊነታችን ለሌሎች እንድንሞት ነው። አብዛኛው ሰው አንድ ቀን ተከፍሎት 30 ቀን ይኖራል።